የሰው ልጆች በአካል ሊጠቁ ይችላሉ አካላቸው መንፈሳቸው ሊጠቃ ይችላል በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም መጠበቂያውን ማያውቀው እስልምና ውብና ማራኪ ዲን ነው ያስቀረው ምድራዊም ሰማያዊም ሐሳብ የለም የተወው ውጫዊም ውስጣዊም አጀንዳ የለም ለሁሉም ተንትኖ በፍትህ የሰጠበት አልቋል የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል መንፈሱ እንዳይተካ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን ሐዲስ በዝርዝር አስቀምጦት እናገኛለን አይን የሚባል በሽታል ሰዎች ባግርሞት ሲያዩ አሊያም ሐሲዶች በመቀኝነት ሲያዩ ومن شر حاسد إذا حسد ተመቅኝቶ በሂስድ ሲያይ የሚደርስበት ጥቃት